ሰላም የዩቲዩብ ቤተሰብ ተከታታዮቼ እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። እናንተስ እንዴት ናችሁ? ሰላም ብትሆኑ ተስፋ አደርጋለሁ። በያላችሁበት ሁሉም ሰላም ይስጣችሁ ቸር መድኃኔዓለም እና ለዛሬም ደግሞ አዲስ ነገር ይዤ መጥቻለሁ። ቪዲዮውን ሼር ላይክ እያደረጋችሁ አበረታቱኝ ቤተሰብ እና የሀይሚዬ ልደት በአየርፖርት ነው የተካሄደው። ይገርማል። በአየርፖርት ነው ያካሄደችው። ደግሞ ወንድሞቿስ የት ሄዱ እያልን ነበርን በትናንትና። እኔ እያሰብኩ ነበር እህት ወንድሞቿስ ለምንድን ነው በእርሷ ፕሮግራም የማይገኘው? ለምንድን ነው በእርሷ ፕሮግራም የሆነ ነገር አይቻቸው አላውቅምና እያሰብኩ ነበር። እና ዛሬ ሳየው እንዴት ደስ እንዳለኝ በእውነት። ቡዜም አለች፣ ኤፍሬምም አለ። አብርሃም ብቻ ነው የሌለ። አብርሃምና ሩታ ብቻ ነው የሌሉ እንጂ ማለት የቀረ የለም። ሁሉም ተሰብስበዋል። እና ኤፍሬምና ቡዜ ተጣሉ፣ ተጋጩ፣ ተፋጩ ስንል እዚህ ተቃቅፈው መጡ። ደስ አይልም? ይገርማል እኮ እኛ እየተሸወድን ተጋጩ። ዛሬ ሊጋደሉ ነው፣ ዛሬ ልትመታው ነው፣ ዛሬ ታንቀው ነው ስንል እኛ አይናችን አፍጥጠን በአብሬሽና በሩታ ጉዳይ ስናያቸው ማለት ነው። ዛሬ በዚህ በሀይሚ ጉዳይ ደግሞ ተቃቅፈው መጡ። ደስ አይልም? እናንተ ደስ ይላል። ሰላማችሁ ምንመኛም ደግሞ እንደዚህ ተሰብስበው እንደዚህ ወንድሞቹ ሆነው ሳከብሩለት ደስ ይላል። ደግሞ ታናሻቸው መሰለኝ ከሁሉም ከቤት ሁሉም ታናሽ ነችና እህት ወንድሞቿን ሰብሰብ ብለው በደማቅ አከበረችው። እንኳን ተወለድሽ ሀይሚዬ፣ ቀሪ ዘመንሽ ይባረክ እያልን ነው። ደግሞ ትናንትም በቲክቶክ ተቀውጠዋል። እኔ እኮ አልነበርኩም፣ አልተጠራውም መሰለኝ አልተጠራውም ቀርቻለሁ። በቲክቶክ ትናንት ምሽት ተቀውጠዋል ልደቷ። ዛሬም ደግሞ ትናንት አልመጡም፣ ተናፍቀዋል። እኔ ናፍቃቸዋለሁ በእውነት። ግን እኔ የገረመኝ አሁንም ማለት ነው የአብርሃምና የሩታ ነገር ነው የገረመኝ። እስካሁን ግልጽ ያልሆነልኝ ነገር ማለት ነው አብርሃምና ሩታ ያልተገኙበት በምን ምክንያት ይሆን የሚል ሀሳብ አለኝ። አብርሃም እውነት ታሟል እንዴ ለማለት ጀመርኩ። ዛሬ ደግሞ ቤተሰብ አብርሃም እውነት ተሟል እንዴ ብዬ ማሰብ ጀመርኩ። በዚህ የለም ሁሉም አሉ፣ የቀረ ሰው የለም። አብርሃምና ሩታ ብቻ ግን ቀርቷል። ደስ አላለኝም ማለት ነው። እኔ እነርሱ ጥበቃ ነኝ፣ ግን አላህ ያለው በእግዚአብሔር ደግሞ በእኛም ደግሞ እግዚአብሔር መረት ይላክለት። ታሞ ከሆነ በእውነት ማለት ነው። ግን እኔ አላመንኩም ነበር መታመሙ። ግን ዛሬ ሳየው በዚህ ሳጣው ማለት ነው ታሟል እንዴ በእውነት ነው የታመመ ማለት ነው ብዬ አስቤያለሁና እንኳን ደስ አላችሁ የጨረቃ ፋሚሊዎች። እንደዚህ ይፋ ብቅ ሽብርቅ ብለው መጥተዋል። እና ሀይሚዬና ብሩክ ከወንድሞቿና ከታላቅ እህቷ አያችሁ እንዴት ብታረገው ብለ ኤፍሬም። አሁን ግን ተቃቅፈው መጡ። እንኳን ደስ አላችሁ እያልን ነው። ድራማ መሆኑን በዚህ እንደማወቅበት የአብሬሽና የሩታ ጉዳይ በዚህም ደግሞ ድራማ መሆኑን ተረድተናል እያልኩ ነው። ሁሉም እንደዚህ እያለ ይወጣልና እንኳን ተወለድሽ ሀይሚዬ፣ የቡራ ንግስት፣ የቡራ ንግስት እንኳን ተወለድሽ። ቀሪ ዘመንሽ ይባረክ። እና ቤተሰብ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ አበረታቱኝ። ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉ። ሳብስክራይብ ያደረጋችሁ ደግሞ ላይክ፣ ሼር፣ ኮሜንት ወደ ሁሉም እንዲደርስ ቪዲዮ ላይክ አድርጉልኝ ቤተሰቦቼ፣ አበረታቱኝ እያልኩ ነው እስከሚለምደው ድረስ ማለት ነው። አማርኛውም ደግሞ አላውቅም ብዙ አልሆንኩምና እስከ ድፍረት የለም እንጂ ዝሮ እስከሚለምደው ድረስ አበረታቱኝ ቤተሰቦቼ። ላይክ ሼር እያደረጋችሁ ወደ ሁሉም አዳርሱልኝ ቪዲዮቼ እና እንኳን ደስ አላችሁ፣ እንኳን ደስ አለን እያልኩ ነው። በቀጣይ ቪዲዮ አዲስ ይዤ እመጣለሁ። በቀጣይ ቪዲዮ ደግሞ በአዲስ እስኪመጣ ድረስ ሰናይ ቆይታ ይሁንላችሁ፣ መልካም ቆይታ ይሁንላችሁ ቤተሰቦቼ። አመሰግናለሁ። እንግዲህ እስከ መጨረሻ ይልኝ እያልኩ ነው። ልብ ይከፈት
እንኳንስ አካሌ ሐሳብ ያንሸፈተ የልቤ ንግሥት አድርጌሻለሁ ወድጄሻለሁ። ሃይሚዬ በድጋሚ ሃፒ በርዝዴይ በጣም ደስ እንዳለሽ ተስፋ አደርጋለሁ። የምታያቸው ጓደኞችሽም ያንቺን ደስታ ለመካፈል የመጡ ናቸውና ሁላችሁንም በጣም አመሰግናለሁ። ሲቀጥል መልካም ምኞታችሁ መናገር የምትፈልጉ ለጥቂት ሰዎች ብዙ ነን እና እንትን ይልብናል ታውቃላችሁ። ቅድሚያ ከታላቅ ወንድማችን እንጀምር። ከናቲ ና ወደዚህ ናቲ እንግዲህ በተባረከ እጅ ደበስ አድርጋ በዛው እሺ ለዚህ ቀን ያደረሰን እግዚአብሔር የተመሰገነ ይሁን።